በሚገኙ ባክቴሪያዎች አማካኝነት ወደ ኤክትሮላክቶንና እንዲሁም ደግሞ ኢንትሮሲኮል በመቀየር በሰውነት ውስጥ ያሉ ሆርሞኖች እንዲመጣጠኑ ያደርጋል ማለት ነው። ሌላው ተልባ ኦሜጋ 3 በውስጡ ኦሜጋ 3 በብዛት ይዟል። ኦሜጋ 3 በውስጡ ስለያዘ በሽታ የመከላከል አቅምን እንዲገነባ ያደርጋል። እንዲሁም ደግሞ የልብ ምት እንዲስተካከልና የልብ ጡንቻ መቆጣት እንዳይኖር ያደርጋል። በማረጥ ጊዜ ወይም ደግሞ ሴቶች እድሜያቸው በሚጨምርበት ጊዜ ያለ ህመምን ይቀንሳል። እንዲሁም በተጨማሪ የወር አበባ ዑደትንም የተስተካከለ እንዲሆን ያደርጋል ማለት ነው። ሌላው የአጥንት መገጣጠሚያ ቁርጥማት ህመሞችንም ያስታግሳል። በውስጡ ኦሜጋ 3 ስለያዘ ነጭ የደም ሴሎችን በብዛት እንዲመረትና ህመሙ እንዲቀንስ ይረዳል ማለት ነው። እንግዲህ የተወደዳችሁና የተከበራችሁ የጆሲ ሰላም አለይኩም ወራህመቱላሂ ወበረካቱ። ሰላም ጤና ይስጥልን የአይመን ቲፕ ተከታታዮች ሁሉ ሰላም ሁሉ መልካም ከነ አልሐምዱሊላህ ሁሉ ሰላም ነው። እንግዲህ ስለ ተልባ ጥቅም ወንድማችን ያው ዝርዝር አድርጎ አስረድቶናል ማለት ነው። ተልባኛ እንግዲህ ኦሬዲ ምንም የሚጠቅም ነገር አይመስለንም። ተልባ እንግዲህ ምን ያህል ጥቅም እንዳለው አስቡት። ተራ እንደማለት እኛ አሁን ስናስበው እንደ ተራ ነገር ነው የምናስበው። ተልባ፣ ጥቁር አዝሙድ፣ የተለያዩ እንትኖች እነዚህ ፍራፍሬዎች ቅርታ ተልባን የመሳሰሉ ጠቃቅን እንትኖች በጣም ጠቃሚ ለሰውነታችን አስፈላጊ ከመሆናቸው አንፃር በሳይንስም በተለያዩ ጥናት ተመርምረው በጣም የተወደሱ ናቸው ማለት የተመሰገኑ ናቸው ማለት ነው። እና እኛ በአብዛኛው ስለ ተልባ ብዙ ማወቅ የምንችልበት ጉዳይ ያው ወንድማችን እንግዲህ ዝርዝሩ አስተምሮና ማለት ነው። ከዚህም በላይ ደግሞ የተለያዩ ሰውነታችንን የምንጠብቅበት አሉ እና እነሱንም መጠቀም አለብን። ይሄን ቻናል ሰብስክራይብ ያላደረጋችሁ ሰብስክራይብ አድርጉ፣ ላይክ ሼር ዲዩቲ ያደረጋችሁ አበረታቱኝ። እንግዲህ ያው አዲስ ጀማሪ ነኝ። የቀረውን ቪዲዮ አብረን እናዳምጣው። ቤተሰቦች ተልባ እነዚህን ሁሉ የጤና በረከቶች በውስጡ አቅፎ የያዘ እጅግ በጣም ገራሚ ነው ማለት ነው። እንግዲህ ተልባን እንዴት ነው የምንጠቀመው የሚል በርካታ ጥያቄዎች ይነሳሉ። ተልባን በሚመችና አይነት መንገድ መጠቀም እንችላለን። ለምሳሌ ጥሬውን ፈጭተን መጠቀም እንችላለን። የተወሰነ ቆልተንም ፈጭተን መጠቀም እንችላለን። በውሃ በጥብጠን መጠጣት እንችላለን። ከምንመገበው ምግብ ጋር ጨምረን መመገብ እንችላለን። እኛ በሚመቸን መንገድ ተልባን መጠቀም ይቻላል ማለት ነው። ምንም አይነት የጎንዮሽ ጉዳት ስለሌለው መጠቀም ይቻላል ማለት ነው። እንግዲህ ለዛሬ ብታዳምጡት ያልኩት ይሄ እንግዲህ ይሄን ያው ስለ ተልባ ሙሉን ዝርዝሩ ነው ማለት ነው። በጣም ደስ በሚል ሁኔታ እኛ ሰውነታችንን የምንጠብቅበት ነገሮችን አናቃቸውም፣ ግን ራሳችን ዶክተር መሆን ያለብን ሁኔታ ብዙ ዶክተሮች ቤታችን ምን እንደምንሰራው የምንሰራው ነገሮች እያመቻቹልን ነው። ለምሳሌ እኛ አሁን ተልባን ቀለል እናደርጋለን። ተልባ እንግዲህ የተለያዩ በሽታም እንደሚከላከልና የተለያዩ የሰውነታችንን ድርቀት እንደሚከላከል ነው እንግዲህ በጥናት ተመራምረው ያገኙት ማለት ነው። ሲቀጥል ደግሞ ጥቁር አዝሙድ ደግሞ የተለየ እሱም እንደዛው ማለት ነው። እና እኛ ብዙን ጊዜ ታመን ወደ ሐኪም ቤት ምናምን ለመሄድ እንቸኩላለን፣ ግን ራሳችን ቤታችን ውስጥ ሐኪም መሆን እንደምንችል ነው እንግዲህ ዶክተሮች እየተናገሩ ነው ያሉት ማለት ነው። እኛ በአብዛኛው ትንሽ ጉንፋን የሚያዘን ወደ ሐኪም ነው የምንሄደው። ምንም እንቅፋትም ራሱ መጥቶ ነው የሆነ እግራችን ቆሰል ካለ ወደ ሐኪም ነው የምንሄደው። ከዛ ይልቅ ደግሞ እኛ ቤታችን ሆነን ራሳችንን የምናድንበት ሁኔታ ብንመራመር ይብን ከዶክተር ከሐኪም ቤት የበለጠ ዶክተር መሆን እንችላለን ማለት ነው፣ በየቤታችን ማለት ነው። እንግዲህ ወንድሞቼ ይሄ ቪዲዮ ከተመቻችሁ ላይክ፣ ሰብስክራይብ ቻናሉን ሰብስክራይብ አድርጉልኝ። አዲስ ጀማሪ ነኝ፣ አበረታቱኝ፣ ኮምቱልኝ። በአንዳንድ ያው በሰው ልጅ ዝገትና ስተት አይጠፋም። ስተትም ካለ በኮሜንት አስቀምጡልኝ፣ ስተታችን እናርማለን። እና ለእስካሁን አብሮነት ቆይታችንን እናመሰግናለን። ባይ ባይ። መልካም ሁኑልኝ።